ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናወራው ስለ ሬክታንግል ወይም አራት ማዕዘን ባዲ ሼፕ ስላላቸው ሴቶች ነው። ሬክታንግል ባዲ ሼፕ ላላቸው ሴቶች ተስማሚ አልባሳትና የማይመከሩ አልባሳትን በዝርዝር እንመለከታለን። ለሰውነታችን ቅርጽ ተስማሚ አልባሳትን አለመልበስ የኛንም የልብሱንም ውበት ይቀንሰዋል። ስለዚህ ሁሌም የአልባሳት ምርጫችን ላይ ጥንቃቄ ማድረግ አለብን። ሬክታንግል ባዲ ሼፕ ይህ የሼፕ አይነት ያላቸው ሴቶች የትከሻቸው የወገባቸውና የዳሌያቸው መጠን እኩል ነው። ስለዚህ ትከሻቸውና ዳሌያቸው ላይ ቮሊዩም የሚጨምሩ ልብሶችን መልበስ አለባቸው። ትከሻና ዳሌያቸው ላይ ቮሊዩም በጨመሩ ቁጥር ወገባቸው ዲፋይን ሆኖ ይታያል። አንደኛ ማስወገድ ያለባቸው የቶፕ አይነቶች ቦክሲ አራት ማዕዘን የሆኑ ሼፕለስ ቶፖች፣ ፕሌን ቶፖች ወጥ ቅርጽ ያላቸው፣ ቦት ኔክላይን ቶፖች፣ ሰብሪና ኔክላይን ቶፖች ወይም አንገታቸው አካባቢ ግጥም ያሉ ስኩዌር ኔክላይን ቶፖች፣ አራት ማዕዘን የአንገት ቅርጽ ያላቸው ሱፐር ፊትድ ስሊቭ ቶፖች፣ እጅ ላይ ጥብቅ ያሉ እጅጌ ሙሉ። እነዚህ የጠቀስኳቸው ቶፖች ወገባቸውን ዲፋይን አያደርጉም። ከትከሻ ጀምሮ እስከ ወገባችሁ ወጥ ስለሆኑ እነዚህ ስትለብሱ የበለጠ ስኩዌር የሆነ ሉክ ይሰጣቸዋል። የወገባችሁንና የትከሻችሁን መጠን ፕሮፖርሽናል የሚያደርጉ የቶፕ አይነቶች መልበስ አለባችሁ። መልበስ ያለባቸው የቶፕ አይነቶች የቪ አንገት ቅርጽ ያላቸው ቶፖች፣ ኦፍ ሾልደር ትከሻ ባዶ የሆኑ ስፓጌቲ ቀጭን ማንገቻ ያላቸው፣ ስዊት ሄርት ኔክላይን ቶፖች የልብ ቅርጽ የአንገት ቅርጽ ያላቸው፣ ስኩፕ ኔክላይን ራፕ የሚታሰሩ ፑሲቮ ቶፖች አንገት ላይ ማሰሪያ ያላቸው መልበስ ትችላላችሁ። በተጨማሪም ሉዝ ኦር ዋይድ እጃቸው ጋር ሰፋ ያሉ እጅጌ ሙሉ ቶፖች ለሰውነት ቅርጻችሁ ተመራጭ ናቸው። ሁለተኛ ወደ ሱሪ አማራጮች ስንሄድ ሱፐር ባጊ፣ አልትራ ስኪኒ በጣም ሰፊ በጣም ጠባብ የሆኑ ሱሪዎች ብዙም አይመከሩም። በእነሱ ቦታ መልበስ ያለባችሁ የሱሪ አይነቶች ስትሬት ከት፣ ካርጎ ጂንስ፣ ቡት ከት ጂንስ፣ ዋይድ ሌግ፣ ፍሎዊ ፕላዞ፣ ቤል በተም የሆኑት የበለጠ ለሰውነት ቅርጻችሁ ተስማሚ ናቸው። ሶስተኛ ማስወገድ ያለባቸው የጉርድ አይነቶች ቦክሲ ስከርት፣ ወጥ አራት ማዕዘን፣ ፔንስል ስከርት፣ የሼፕ ጉርድ። እነዚህ ጉርዶች ዳሌያችሁን በበቂ ሁኔታ ስለማይገልጹ የምትፈልጉትን ከርቪ ሉክ አይሰጧችሁም ወይም የበለጠ ስኩዌር መስላችሁ እንድትታዩ ያደርጋሉ። የጉርድ አማራጮች መሆን ያለባቸው ኤላይን ስከርት፣ ብትን ያሉ የፒራሚድ አይነት ቅርጽ ያላቸው፣ ፉል ስከርት፣ ቱሊፕ ስከርት ዳሌያቸው ጋር ሸብሸብ ያሉ፣ በትም ዳውን ስከርት ቁልፍ ያላቸው፣ ኮተን ራፕ ስከርት ከኮተን የተሰሩ ዞረው የሚታሰሩ፣ ዴኒም ስከርት ቅድ ያላቸው መልበስ ትችላላችሁ። እነዚህ ጉርዶች ዳሌያችሁ ላይ ቮሊዩም በመጨመር ያማረ ገጽታን ያላብሷቸዋል። አራተኛ የማይመከሩ የቀሚስ አይነቶች ቦክሲ አራት ማዕዘን ስትሬት ቀጥ ብለው የሚወርዱ፣ ታይት በጣም ጥብቅ ያሉ ወይም ስትሬች ከሚያደርጉ ጨርቆች የተሰሩ የሼፕ ቀሚሶች። የቀሚስ ምርጫዎቻችሁ ሊሆኑ የሚገቡት ከደረታቸው አካባቢ ከፈት ብለው ከዳሌያቸው በተን የሚሉ ቢሆኑ ይበልጥ ለእናንተ ሰውነት ተስማሚ ናቸው። የቀሚስ አማራጮች ሜርሜድ ሼፕ ድረስ ወፈር ካለ ጨርቅ የተሰሩ የሼፕ ቀሚሶች፣ የቪ አንገት ቅርጽ ያላቸው ቀሚሶች፣ ፊት ኤንድ ፍሌር ድሬስ ከጡታችሁ በታች ብትን የሚሉ፣ ኦፍ ሾልደር ትከሻ የሌላቸው፣ ቬልቬት ድሬስ፣ ኢምፓየር ዌስት ድሬስ ከወገብ በታች ብትን የሚሉ፣ ኦፕን ዌስት ወገባቸው ክፍት የሆኑ መልበስ ትችላላችሁ። አምስተኛ መልበስ የሌለባቸው የጃኬትና የኮት አይነቶች ቦክሲ ክሮፕ አራት ማዕዘን አጭር ጃኬቶች፣ ደብል ብረስትድ ኮቶች በሁለት መስመር የቁልፍ ድርድር ያላቸው። እነዚህን አስወግዱ። በተለይ እስከ ወገባችሁ ብቻ የሚረዝሙ ከሆነ ባትለብሷቸው ይመረጣል፣ ምክንያቱም ሬክታንግል ሉክ ስለሚሰጣችሁ። የጃኬት ምርጫችሁ መሆን ያለባቸው ቤልትድ ጃኬት ቀበቶ ማስገቢያ ያላቸው፣ ስትራክቸር ሲንግል ብረስትድ ረዘም ብለው የሚወርዱ አንድ መስመር የቁልፍ ድርድር ያላቸውን መልበስ ትችላላችሁ።
በአጠቃላይ ጃኬቶችና ኮቶች ስትመርጡ እስከ ዳሌያችሁ ድረስ ወረድ ማለታቸውን እርግጠኛ ሁኑ። እነዚህ የዘረዘርኳቸው የአለባበስ ስታይሎች በባለሙያዎች የሚመከሩና የበለጠ ቆንጆ ሉክ ሊሰጧችሁ የሚችሉ ናቸው። ግን የፈለግነውን እንለብሳለን ካላችሁም ትችላላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሀሳብና አስተያየታችሁን በኮመንት አሳውቁኝ። ስለ ፋሽን እና አለባበስ ስታይሎች ቪዲዮ እንዲደርሳችሁ ቻናሉ ሰብስክራይብ ያድርጉ። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ቆዩኝ።